ስድስት ታዋቂ ዩቲዩበሮች በፖሊስ ታስረናል በማለት የተካኑ ውሸቶችን ሲደረደሩ አምስቱን አጭበርባሪዎች በማጋለጥ ያን አንዱ እውነተኛ እስረኛ ለማግኘት እጅግ ውጥረት የበዛበት ምርመራ ይካሄዳል። ውድድሩ የሚጀምረው ስድስት የዩቲዩብ አዘጋጆች መድረክ ላይ በመቅረብ ነው። እያንዳንዱ ተወዳዳሪ በፖሊስ ቁጥጥር ስር እንደዋለ የሚናገር ሲሆን ከነዚህ ውስጥ ግን ትክክለኛውን ታሪክ የሚናገረው አንዱ ብቻ መሆኑ ጨዋታውን እጅግ በጣም አጓጊ ያደርገዋል። ወደ ዛሬው አጓጊና ሚስጥራዊ ታሪክ ከመግባታችን በፊት ይህ ቪዲዮ ላይክ በማድረግ ድጋፋችሁን አሳዩ። እንዲሁም አዳዲስና ፈታኝ ቪዲዮዎች በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ ማድረጋችሁ እንዳትረሱ። የውድድሩ ዳኞች ታዋቂው ጠበቃ ማይክና ሁለት የቅርብ ጓደኞቹ ትሬቨር ዋላስና ራይኖ ናቸው። የነሱ ዋና ስራ ከተወዳዳሪዎቹ መካከል የትኛው እውነተኛ ታሪክ እየተናገረ እንደሆነ የህግ እውቅናቸውና ተሞክሯቸውን በመጠቀም በጥልቀት ማጣራትና ውሸታሞቹን ከጨዋታው በየዙሩ ማስወጣት ነው። ጄምስ የተባለ የመጀመሪያው ተወዳዳሪ በሜክሲኮ ውስጥ ሲጋራ በማጨሱ ምክንያት በፖሊስ እንደታሰረ በልበ ሙሉነት ይናገራል። ሁለተኛው ተወዳዳሪ አድል ይባላል። እሱ ደግሞ በቬጋስ ከተማ ውስጥ እጅግ በጣም ውድ የሆነ የእጅ ቦርሳ ሰርቃል ተብሎ ግራንድ ላርሰኒ በተባለ ከባድ ወንጀል እንደታሰረ ያስረዳል። የተጠቀመው የህግ ቃል ትክክለኛነት ዳኞቹን አስገርሟቸዋል። ቀጥሎ የቀረበው ፈረንሳዊ ተወዳዳሪ ነው። እሱ በበኩሉ አላግባብ ገላን በማሳየት ወንጀል በፖሊስ እንደታሰረ ገለጸ። በሆሊውድ ሃይዌይ ላይ መቀመጫውን ለህዝብ እንዳሳየ ያብራራል። ታሪኩና አቀራረቡ ዳኞቹን ፈገግ ከማሰኘቱም በላይ እጅግ በጣም አዝናኝ ሆኖ አግኝተውታል። አራተኛው ተወዳዳሪ ሪች በበኩሉ በቬጋስ ከተማ ውስጥ አደንዛዥ ተጠቅሞ በማሽከርከር ወንጀል በፖሊስ ቁጥጥር ስር እንደዋለ በዝርዝር ያስረዳል። አምስተኛው ተወዳዳሪ ሲጄ መኪና በመስረቅ ከባድ ወንጀል መታሰሩን በግልጽ ሲገልጽ፣ የመጨረሻው ተወዳዳሪ ማኑኤል ደግሞ በፈረንሳይ በሚገኘው የሉቨር ቤተ መዘክር ውስጥ ስዕል ለመስረቅ ሞክሮ እንደታሰረ ይናገራል። ማንን እንደሚያስወጡ ከመወሰናቸው በፊት የእያንዳንዱን ተወዳዳሪ ታሪክ በጥልቀት መስማት እንደሚፈልጉ እርስ በርስ ይስማማሉ። ከእስሩ በፊት ሁለተኛው ዙር የሚጀምረው ተወዳዳሪዎቹ ከመታሰራቸው በፊት በትክክል ምን እየተፈጠረ እንደነበር በዝርዝር የሚያስረዱበት መጠይቅ ነው። ጄምስ ፓፓሳ ኤንድ ቢየር በተባለ ቦታ እንደነበርና 10 ጊዜ አልኮል መጠጣቱን ይገልጻል። አዲስ ከተዋወቃት ሴት ጋር እንደነበረና ባርኔጣውን በሁለት ጆይንት እንደቀየረ ይናገራል። በመቀጠልም ፖሊስ መጥቶ መኪና ላይ እንዳጋጨውና የቀድሞ ፍቅረኛውን ይህን ሁሉ ትመለከት እንደነበር ያስረዳል። እርል በበኩሉ በቬጋስ ውስጥ በሲዛርስ ፓላስ በሚገኘው ኦምኒያ በተባለ ታዋቂ የሌሊት ክለብ ውስጥ እንደነበር ይናገራል። ወደ መጸዳጃ ቤት ሄዶ ሲመለስ ፖሊሶች ድንገት ካቴና እንዳጠለቁበትና ምንም በማያውቀው ወንጀል በውሸት እንደተወነጀለ በከፍተኛ ስሜት ያስረዳል። ፈረንሳዊ ተወዳዳሪ በሆሊውድ ክለብ ውስጥ አምሽቶ በሌሊት ሲመለስ ከፍተኛ የትራፊክ መጨናነቅ እንደነበረ ይናገራል። ጓደኛው $20 ሊሰጠው ቃል ስለገባለት ከመኪና ወርዶ በሃይዌው ዳርቻ ላይ ሽንቱን ለመሽናት ሲሞክር ሱሩ ዝቅ እንዳልና ፖሊሶች ወዲያውኑ እንደደረሱበት በዝርዝር ያስረዳል። ሪች የተባለው ተወዳዳሪ በቬጋስ እጅግ የሚበርድ ምሽት የጓደኛውን መኪና እያሽከረከረ እንደነበረ ይገልጻል። አንድ ፖሊስ አስቆሞት የመኪናው ታርጋ ጊዜው እንዳለፈበትና መኪናው ውስጥ አደንዛዥ ዕፅ እንደሚያሸት እንደነገረው ያስረዳል። ጓደኛው ከመኪናው ጀርባ ተኝቶ እንደነበርም ያክላል። ሲጄ ማደን የተባለውን የቪዲዮ ጌም በክፍል ውስጥ በተረጋጋ ሁኔታ እየተጫወተ እያለ ፖሊሶች በሩን በኃይል አንኳኩቶ እንደያዙት ይናገራል። ፖሊሶቹ በቀላሉ ሊያገኙት የቻሉት ቀደም ብሎ በሰረቀው መኪና ውስጥ የራሱን መታወቂያ ጥሎ በመውጣቱ ምክንያት እንደሆነ ያብራራል። ማኑኤል በበኩሉ በኤአይ የተሰራ የሜሲን ስዕል የተመዘከሩ ውስጥ በድብቅ ለመስቀል ሲሞክር የጥበቃ ሰራተኞቹ እንዳዩት ይገልጻል። ይህን አደገኛ ድርጊት ያደረገው ለዩቲዩብ ቪዲዮ ቀረጻ እንደነበርና ቪዲዮም አሁን ላይ በእጁ እንደሚገኝ በልበ ሙሉነት አክሎ ይናገራል። ዳኞቹ የቀረቡትን ታሪኮችን ማንነት ከመዘንና እርስ በርስ ማነጻጸር ይጀምራሉ። የሲጂ ታሪክ በሩ እየሰራ ያለን መኪና ሰርቆ 2 ማይል ብቻ ለመሄድ ተጠቀምበት የሚለው ሐሳብ ፈጽሞ አሳማኝ ሆኖ ስላላገኙት ወዲያውኑ ውሸት መሆኑን ይገነዘባሉ። በተጨማሪም የጄምስ የሜክሲኮ ታሪክ እጅግ በጣም አጠራጣሪ ሆኖባቸዋል። በሜክሲኮ ለግል መገልገያ የሚሆን አነስተኛ መጠን ያለው ዕፅ መያዝ ወዲያውኑ ወደ እስር ቤት እንደማያስገባ ማይክ በህግ እውቀቱ ተጠቅሞ በማብራራት የጄምስን ታሪክ ውድቅ ያደርገዋል። በመሆኑም ዳኞቹ ምንም አይነት አሳማኝ ምክንያት ማቅረብ ያልቻሉትና ታሪካቸው በግልጽ ውሸት የሆነውን ሲጄ እና ጄምስን ከውድድሩ ለማስወጣት ወዲያውኑ ውሳኔ ላይ ይደርሳሉ። ሁለቱም ተወዳዳሪዎች ከጨዋታው ሲወጡ ዳኞቹ ወደ ቀጣይ ምርመራ ያመራሉ። የድርጊት ማሳያ በሶስተኛው ዙር ቀሪዎቹ 4 ተወዳዳሪዎች ክላርክ የተባለን አሻንጉሊትና የተለያዩ የፖሊስ ቁሳቁሶችን በመጠቀም እንዴት እንደታሰሩ በተግባር እንዲያሳዩ ይጠየቃሉ። ይህ ዙር ተወዳዳሪዎቹ ምን ያህል በታሪካቸው እንደሚተማመኑ የሚያሳይ እጅግ በጣም ፈታኝ ክፍል ነው። የመጀመሪያው ተወዳዳሪ አድ ክላርክ እንደ ፖሊስ በመጠቀም ሁኔታውን ያሳያል። ፖሊሱ በዚህ ብታይ እጆቹን ወደ ኋላ እንዳሰረውና ምንም አይነት የጥቃት እርምጃ እንዳልወሰደበት ይገልጻል።
ዳኞቹ ግን የሰውየው የሰውነት እንቅስቃሴ ራሱን ሳይሆን የሌላ ሰው ታሪክ እየተናገረ እንደሆነ ያስጠረጥራቸዋል። ፈረንሳዊ ተወዳዳሪ በሃይዌይ ላይ ሱሪውን ዝቅ አድርጎ ሲያዝ ያሳየውን ተቃውሞ በተግባር መሬት ላይ ወድቆ ያሳያል። ፖሊሱ ወዲያውኑ ካቴና ጥልቆበት በ10 ደቂቃ ውስጥ ወደ ፖሊስ ጣቢያ እንደወሰደው ቢናገርም የሆሊውድ ትራፊክ 10 ደቂቃ አይፈጅም በሚል ይጠረጠራል። ሪች በበኩሉ አክሽን ጃክሰን የተባለውን ጥቁር ፖሊስ እንዴት ከመኪናው እንዳስወረደውና መሳሪያ አስወጥቶ እንዳልተኩስብህ እያለ በከፍተኛ ድምፅ እንዳስፈራራው በከፍተኛ ስሜት ይተውንላቸዋል። የሪች ትወና እጅግ በጣም እውነተኛ ከመምሰሉ የተነሳ ዳኞቹን በጸጥታ እንዲያዳምጡት አስገድዷቸዋል። ፖሊሱ በብርድ ውስጥ በአንድ እግሩ እንዲቆምና አይኑን ጨፍኖ እስከ 30 እንዲቆጠር እንዳዘዘው ሪች ያስረዳል። ይህን የሶብራይቲ ፈተና መውደቁንና መቃወሙ ሲናገር ጠበቃው ማኪ የድርጊት በሕግ በኩል ትክክለኛ ውሳኔ መሆኑን ያብራራል። ማኑኤል የስዕል ፍሬሙን በመጠቀም በሉቨር ውስጥ የተፈጠረውን ሁኔታ እዚያው መድረክ ላይ ያሳያል። ስዕሉ ሲወድቅበትና ፈረንሳውያን ፖሊሶች ሲይዙት ያሳያል። ነገር ግን ካቴናው ከፊት ወይም ከኋላ እንደታሰረበት ማስታወስ ይቸግራል። ይህ ደግሞ ትልቅ ስህተት ነበር። የማኑኤል የመርሳት ችግር ዳኞቹን በእጅግ ያጠራጥራቸዋል። በእርግጥ የራሱ እውነተኛ ታሪክ ቢሆን ኖሮ ካቴናው የት እንደታሰረበት ፈጽሞ ሊረሳው አይችልም የሚል ጠንካራ ድምዳሜ ላይ ይደርሳሉ። በዚህ የተነሳ ሙሉ ታሪኩን በጥርጣሬ አይን ማየት ይጀምራሉ። ከድርጊት ማሳያው በኋላ ዳኞቹ በማኑኤልና በፈረንሳዊ ተወዳዳሪ መካከል ጥልቅ የሆነ ውይይት ያደርጋሉ። የፈረንሳዊ ተወዳዳሪ ታሪክ ሬዲት ከተባለ ድህረ ገጽ ላይ ከተጻፈ የፈጠራ ታሪክ ላይ በጣም ስለተመሳሰለባቸው እሱን ከውድድሩ በይፋ ለማስወጣት ይወስናሉ። ከባድ ምርመራ። አራተኛው ዙር እጅግ በጣም ፈታኝ የሆነ 3-1 የምርመራ ጊዜ ነው። ዳኞቹ ቀሪዎቹን ተወዳዳሪዎች ፖሊስ ጣቢያ ከገቡ በኋላ የተፈጠረውን ሁኔታ በጥልቀት በመጠየቅ ማንኛውም አይነት የሕግ ስህተት ካለ ለማረጋገጥ ይሞክራሉ። ካርሎ ወደ ፖሊስ ጣቢያ ከገባ በኋላ ለእናቱ ስልክ እንደደወለና በእስር ቤት ውስጥ ሆኖ እንዳለቀሰ በስሜት ይገልጻል። ከ3 ሰዓት በኋላ ዳረን ከተባለ እስረኛ ጋር እንዳወራና ከ4 ሰዓታት ቆይታ በኋላ በካሜራ መረጃ ነፃ መውጣቱን ይናገራል። የኤርል ታሪክ እጅግ በጣም ዝርዝርና ስሜታዊ በመሆኑ በተለይም ማልቀሱን አምኖ መቀበሉ ዳኞቹን ትንሽ ግራ ያጋባቸዋል። ማንም ሰው የፈጠራ ታሪክ ሲሰራ ራሱን ደካማ አድርጎ ያቀርብን ብለው ስለሚያስቡ ታሪኩ እውነት ሊሆን እንደሚችል ይገምታሉ። ሪች በበኩሉ ለ19 ሰዓታት ያህል በእስር ቤት ውስጥ እንደቆየ ይናገራል። ለአማካሪው ስልክ እንደደወለና አማካሪውም ታዋቂውን የሰብአዊ መብት ተሟጋች አልሻርፐን እንዳናገረው ሲናገር ዳኞቹ በግርምትና ባለማመን ስሜት በጥሞና ያዳምጡታል። አልሻርፐን የቬጋስን ከንቲባ ደውለው ማስፈራራታቸውንና ጉዳዩን ዜና ላይ እንደሚያወጡት በጠንካራ ሁኔታ መናገራቸውን ሪች ይገልጻል። በመጨረሻም ከ1 ዓመት በኋላ ክስ እንደተመሰረተበትና የማህበረሰብ አገልግሎት ቅጣት እንደተሰጠው በዝርዝር አብራርቶ ይናገራል። ማኑኤል በፖሊስ ጣቢያ ውስጥ ለ1 ሰዓት ተኩል ያህል ብቻ እንደቆየ የጣት አሻራ እንዳልተወሰደበትና ምንም አይነት ፎቶ እንዳልተነሳ ይናገራል። ፖሊሶቹ ማስጠንቀቂያ ብቻ ሰጥተው ወደ ሀገሩ እንዲመለስ በቀላሉ እንደለቀቁት በዝርዝር ያስረዳል። ዳኞቹ የማኑኤልን ታሪክ ከሰሙ በኋላ የተፈጠረው ነገር ግጭት እንጂ እውነተኛ እስር እንዳልሆነ ይገነዘባል። በፈረንሳይ ሕግ መሰረት ለጥያቄ መያዝ እንጂ ይፋዊ እስር ስላልነበር ማኑኤል ከጨዋታው ውጪ በማድረግ ወደ ቀጣይ ዙር ያልፋል። ፈጣን ጥያቄዎች። የመጨረሻውና ወሳኙ ዙር እጅግ ፈጣን ጥያቄዎችን ያለምንም እረፍት የሚቀርብበት ነው። የዚህ ዙር ዋና ዓላማ ቀሪዎቹን 2 ተወዳዳሪዎች በማደናገርና ለማሰብ ምንም አይነት ጊዜ ባለመስጠት እውነቱን እንዲናገሩ ለማድረግ የተዘጋጀ ወሳኝ የምርመራ ስልት ነው። አይደል መቼ እንደዋሸ ሲጠየቅ ትናንትና ለፍቅረኛው የድመቷን ቆሻሻ አጽድቻለሁ ብሎ እንደዋሸ ያለምንም ማመንታት ወዲያውኑ ይመልሳል። ፍቅረኛውን ያገኘው ሂንጂ በተባለ መተግበሪያ ላይ ለፖሊስ ጣቢያ ታሪኩን ፖስት አድርጎ እንደሆነም ገልጾ ይናገራል። በተጨማሪም አይደል በቤት ውስጥ AK-47 ጠመንጃ እንዳለውና ፕሮፌሽናል ቦሊንግ ተጫዋች እንደሆነ ሲናገር ዳኞቹ ይህ ሁሉ የተለየ ነገር በአንድ ሰው ሕይወት ውስጥ ሊፈጠር እንደማይችል እርግጠኞች ይሆናሉ። ሪች በተመሳሳይ የፈጣን ጥያቄ ሩምታ በተከታታይ ይቀርብለታል። ወደ ቤቱ ሲመለስ የት ለማረፍ አስበው እንደነበርና ለቤተሰቡ መታሰሩ ደብቆ እንደዋሻ ያለምንም ማፍረት ይመልሳል። የሚሰጣቸው ፈጣን ምላሾች ዳኞቹን በደንብ እንዲያዳምጡት ያደርጋቸዋል። በጣም የሚያስገርመው ነገር ሪችም ልክ እንዳለ የፕሮፌሽናል ቦሊንግ ተጫዋች መሆኑን በድንገት ይናገራል። ይህ ያልተጠበቀ አጋጣሚ ዳኞቹን እጅግ በጣም ያስገርማቸዋል። ሁለቱም ተወዳዳሪዎች አንድ አይነት የትርፍ ጊዜ ስራ እንዳላቸው መስማት አስገራሚ ነበር። ሁለቱ ቀሪ ተወዳዳሪዎች እርስ በርስ እንደሚተዋወቁና የጋራ ቦሊንግ ዩቲዩብ ቻናል እንዳላቸው ሲታወቅ ዳኞቹ በሳቅ ይፈነዳሉ። የኤርል ታሪክ ሙሉ በሙሉ የተጻፈ የፊልም ስክሪፕት እንደሚመስል በመግለጽ እሱን ከውድድሩ ለማስወጣት የመጨረሻ ውሳኔ ላይ ይደርሳሉ። የመጨረሻው ውሳኔ። ዳኞቹ ሙሉ በሙሉ በምርመራቸውና በውሳኔያቸው በመተማመን አራተኛውን ተወዳዳሪ ሪችን እውነተኛ ታሪክ ነው ብለው በይፋ ያስተዋውቃሉ። የሪች ታሪክ ከጅምሩ ጀምሮ እውነተኛ ስሜት እንደነበረውና ምንም አይነት የውሸት ምልክት ፈጽሞ እንዳላሳየ በድፍረት ያረጋግጣሉ። ሪች ፈገግ ብሎ ወደፊት በመምጣት ዳኞቹ ትክክለኛውን ሰው እንዳገኙ በደስታ ያረጋግጥላቸዋል። የአልሻርፐን ጣልቃ ገብነት ጨምሮ የተናገረው እያንዳንዱ ታሪክ 100% እውነት መሆኑን ሲገልጽ
ዳኞችን በማወቃቸው በደስታ ይጮሃሉ። ከዚህ ውሳኔ በኋላ ሌሎች ተወዳዳሪዎች የውሸት ታሪካቸውን ከየት እንዳመጡት በየተራ ማብራራት ይጀምራሉ። የሜክሲኮ ተወዳዳሪ ታሪኩ በአብዛኛው እውነት ቢሆንም $200 ጉቦ በመክፈል ከእስር እንደዳነና ፖሊስ ጣቢያ ፈጽሞ እንዳልገባ ይናገራል። ፈረንሳዊ ተወዳዳሪ ታሪኩን ሬዲት ከተባለ ድረገጽ ላይ ቃል በቃል እንዳነበበውና ያለምንም ማፍረት ሲያምን ሲጂ ደግሞ የመኪና ስርቆት ታሪኩ የጓደኛው እንጂ የራሱ እንዳልሆነ ታሪኩን ወስዶ እንደተጠቀመበት በግልጽ ያብራራል። የሉቨር ቤተ መዘክሩ ማኑኤል ድርጊቱን መፈጸሙን እውነት ቢሆንም በፈረንሳይ ሕግ መሰረት ፖሊስ ጣቢያ ለጥቂት ሰዓታት ምርመራ መቆየቱ ሕጋዊ ስር ተብሎ ፈጽሞ እንደማይቆጠር ይገልጻል። ስለዚህ እሱም የውድድሩን ዋና መስፈርት አላሟላም ነበር። በመጨረሻም ኤርሊያን ሙሉ ስሜት ታሪክና የፖሊስ ጣቢያ ዝርዝር ቻት ጂፒቲን በመጠቀም በአርቲፊሻል ኢንተለጀንስ የፈጠረው መሆኑን ሲናገር ሁሉም በግርምት ይስቃሉ። ቪዲዮ ዳኞቹ ትክክለኛውን ሰው በማግኘታቸው እየተደሰቱና እርስ በርስ እየተደናነቁ በከፍተኛ ስሜት ይጠናቀቃል።